ለችም በቃ አትሆንም ትቅርብ ጭራሽ አትሆንም ትለኛለህ? አዎ እላለሁ። አደይ በጣም ብዙ መከራና ፈተና ያለፈች ሴት ነች። ይሄ ቦታ ለሷ የሚገባት አይነት ሴት አይደለችም። ገባ? ስለዚህ በቃ ትቅርብ። በቃ ኑሮውን አርፈ ኑር፣ እሷም ኑሮዋን ታሸንፍበት። ተዋት። አይሆንም፣ ፍቅር ትገለኛለች። እቤት እንዳትወስዳትሽ። ሰማኛለህ? ከዚህ በኋላ ጸብ የሚሆነው ከኔ ጋር በአደይ። ከዚህ በኋላ ቀልድ የለም። አደይ ነይ እንሂድ። ነይ ውጪ። አደይ ለአንተ አደራ ሰጥቼ ነበር። አደራህን አልተወጣም። እንዴት ማለት? አልገባኝም። እንደምትወዳት ስትነግረኝ እኮ ለእሷ ያለኝን ትኩረት ሙሉ ለሙሉ ነው የተውኩት። ምክንያቱም እንደሚወዳት ሰው ማንም ሰው ሊጠብቃትና ሊንከባከባት እንደማይችል ስለገባ። ባርኮቴ እህትህ እንድጠፋ ስላደረግኩ በጣም ይቅርታ። አንተ ብትኖር የሁሉ ነገር አይፈጠርም። ዴቭ እንደዚህ አትበል። አንተ በጣም ጥሩ ልብ ነህ። አጋጣሚ ነው ያጋጥመው። ሄሎ፣ እመጣለሁ። በቃ አንተ ስራ ጀምረህ ጠብቀኝ። እሺ፣ አመሰግናለሁ። ስራ እንዴት ተመጣ? አደይ ቅድም ስታናግረኝ በስልክ በጣም ፈርታ ነበር። ድምጿ ያስታውቃል። ትንሽ ስለተረበሽኩኝ መቆየት አልቻልኩም። እሺ በቃ ሰዓቱ ደርሷል። እንሂድ አይደል? የት ነው የምንሄደው? 24 ሰዓት አልፏል። ስለዚህ ፖሊስ ጣቢያ እንሂድ። በቃ እሺ እንሂድ። የመረን ነው ደሜ። ፍቅር እዚህ ነገር ውስጥ አለችብን። ዋናው የሴራው ጠንሳሽ ማን ሆነና? በጣም ያሳዝናል። ይሄን ያክል እኔ ከሷ ክፉ ነገር አልጠብቅም ነበር። አያዲ አንቺ እኮ በጣም መልካም ሴት ስለሆንሽ ነው እንጂ ሌላ ሰው ወይኔ ቦኖ ማንም ሰው አይፋታትም ነበር። እና እናትህም አባትህም አርፈዋል አይደል? አዎ። የአንቺ አባት ግን ሁሉ ጊዜ ከጎኔ ነበር። አባቴ ግን ደህና ነው? ያው አንቺ መጥፋ ምክንያት የተፈጠረውን ታውቂያለሽ። በሱ ምክንያት ይታመማል፣ አንዳንዴ ደግሞ ይጥሏል። ፈጣሪ ጨርሶ ይማረው። ቆይ ግን አንቺ ምንም የመመለስ ሐሳብ የለሽም? ፈጣሪ ከፈቀደ እመጣለሁ። ግን አደራህን ደመቀ እንዳገኘኝ ማንም ሰው እንዳይሰማ። አባቴ ከሰማ ምን ሊፈጠር እንደሚችል መቼም ታውቃለህ። ኧረ አያሳስብም። አመሰግናለሁ። ዛሬ ከጉድ ነው ያዳንከኝ። ምስጋና እኮ ኪስ አይገባም። እና ምን ላድርግልህ ደመቀ? ያው አንድ ቀን ትጋብዥኛለሽ። እሺ። እና አዲስ አበባ ምን እየሰራ ነው? ምንም ስራ አልመርጥም። የተገኘውን ነው የምሰራው። ሸክም ቢሆን ራሱ አልመርጥም። በርታልኝ ወንድሜ። ግን አደራህን ወንጀል ውስጥ እንዳትገባ። ይኸውልሽ እህቴ፣ የዋህ መሆን ያዋጣል። አሁን ላይ ሰዎች ሁሉ ተንኮለኛ እየሆኑ ሳይቀድምሽ መቅደም ነው የሚያዋጣው። አይ ደመቀ፣ እንዴት ክፋትን በክፋት መመለስ ይቻላል? አሁን ላይ የሰው ልጅ ቆሻሻ ፍጥረት ሆኗል። ስራ ፈተው ተንኮልና ሴራ መጠንሰስ ሆኗል ስራቸው። ቢሆንም ደመቀ፣ ሰው ክፋት ሲያስብብህ አንተ ጥሩ፣ መጥፎ ነገር ሲያደርጉብህ አንተ ደግ እየሰራ ነው። ክፋትን በክፋት ሳይሆን ክፋትን በፍቅር ነው የምታሸንፈው። ያኔ ነው ደግሞ ሰው የሚያከብር ብለሽ ነው። እውነተኛ ሰውን ማን ያከብረዋል? ድህነቱ ብቻ እንዲናቅ ያደርገዋል። አሁን ላይ መሬት ላይ አትውደቂ እንጂ ከወደቅሽ አይደለም ሰው አንቺ ራስሽን ማክበር ታቆሚያለሽ። አትሳሳት ደመቀ። ሰው እንዲያከብር ሳይሆን ዋናው ፈጣሪ ካከበረ ይበቃል።